ሰላም ሰላም እንዴት ናችሁ? ውድ የሆም ፕሮፐርቲ ቤተሰቦች ዛሬ በአዲስ መልክ አዲስ ዘመናዊ ጂ+2 ቤት ይዘንላችሁ ቀርበናል። ወሰን አካባቢ ነው የሚገኘው። 250 ካሬ ላይ የተሰራ እጅግ ዘመናዊ ቤት ነው። ለአስፋልት እጅግ በጣም ቅርብ ነው። ኮምፓውንድ ውስጥ ነው የሚገኘው። ለዚህ ዩቱብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ በየቀኑ አዳዲስ መረጃ እንዲደርሳችሁ ማድረግ ትችላላችሁ። እዚህ ጋር እንግዲህ እንደምትመለከቱት ጂ+2 አዲስ ቤት ነው። ማንም አልኖረበትም። ሰፈሩ እንግዲህ እጅግ የለማ ሰፈር ነው። ግቢ 4 መኪና 3 መኪና ማቆም ይችላል። በትንሹ በጣም ሰፊ ግቢ አለው። ቤቱም እንግዲህ እዚህ ጋር እንደምትመለከቱት በጣም ቆንጆ ቤት ነው። ዲዛይኑም አሪፍ ዲዛይን ነው የሰሩት። ይሄ ቤት እንግዲህ ወሰን አካባቢ ነው የሚገኘው ብያችኋለሁ። ከውስጡ ላይ 7 መኝታ ቤት አለው፣ 7 መታጠቢያ ቤት አለው። ከላይ እንግዲህ 2 ሳሎን አለው ማለት ነው። አጠቃላይ አንደኛ ግራውንድ ላይ ሰፊ ሳሎን እናገኛለን። ሁለተኛ ደግሞ ሀፍተራዙ ላይ ሚኒ ሳሎን እናገኛለን ማለት ነው። እዚህ ጋር እንደምትመለከቱት ይሄ ዋና ሳሎኑ ነው። የራሱ ኦፕን ኪችን አለው። እዚህ ጋር እንደምትመለከቱት በጣም ሰፊ ቤት ነው። ቤቱም በቂ ብርሃን አለው። እዚህ ጋር እንግዲህ እንደምትመለከቱት ማብራት ሳይኖር በቂ ብርሃን አለው ማለት ነው። በጣም ቆንጆ ቤት ነው። ሰፊ ኮሊደርም አለው። እዚህ ጋር እንደምትመለከቱት በዚህ በስተግራይ በኩል ወደ ክሎዝድ ኪችን መውጫችን ላይ ነን ያለ ነው። እንደ ጋርደን ነገር አለው ማለት ነው ከጀርባ። እዚህ ጋር የምትመለከቱት ክሎዝድ ኪችናችን ነው። ወደ ውስጥ እንደገባኑ እንግዲህ እዚህ ጋር እንደምትመለከቱት ከታች እንግዲህ አንድ መታጠቢያ ቤት አለው። የሳሎኑ መታጠቢያ ቤት ደረጃውም እንግዲህ በጣም ሰፊ ደረጃ ነው። ሰፋ አድርጎ ነው የሰሩት መወጣጫው ማለት ነው። አንደኛ ላይ እንደወጣ ነው የምናገኘው እንግዲህ ማስተር ቤድሩም እናገኛለን። በጣም ሰፊ ማስተር ቤድሩም እናገኛለን። እዚህ ጋር እንደምትመለከቱት የራሱ ማልበሻ ክፍል አለው። የራሱ መታጠቢያ ቤት አለው። ከውስጡ ላይ በጣም ሰፊ ነው ማስተር ቤድሩሙ። እዚህ ጋር እንደምትመለከቱት ማቴሪያሉም እንግዲህ የተጠቀሙት ማቴሪያል በጣም ኳሊቲ ያለው ማቴሪያል ነው። ይሄኛው ማልበሻ ክፍል ነው። እዚህ ጋር እንደምትመለከቱት በማልበሻ ክፍል ውስጥ ደግሞ ስንገባ ባዝሩሙ እናገኛለን ማለት ነው። መታጠቢያ ቤት እናገኛለን። በጣም ሰፊ ነው መታጠቢያ ቤቱ ራሱ። እዚህ ጋር እንደምትመለከቱት ገንዳው አልተቀመጠለትም። እዚህ ጋር የምትመለከቱት ደግሞ በጣም ሰፊ መኝታ ቤት የልጆች መኝታ ቤት እናገኛለን። የራሱ ቁምሳጥን አለው። የራሱ መታጠቢያ ቤት አለው ውስጡ ላይ በጣም ሰፊ ነው። የተጠቀሙት ሴራሚኮችም እዚህ ጋር እንደምትመለከቱት በጣም የሚያምር ሴራሚክ ነው። የራሱ መታጠቢያ ቤት ነው። እዚህ ጋር የምትመለከቱት የመታጠቢያ ቤቶቹ እንግዲህ በትዕዛዝ ነው፣ በሚፈልጉት መልክ መግጠም ይቻላል ማለት ነው። ይሄኛው ደግሞ ሁለተኛ መኝታ ቤት ነው። አንደኛ ፍሎር ላይ አጠቃላይ 3 መኝታ ቤት አለው። ሰፋፊ መኝታ ቤት አለው ማለት ነው። ሁለቱ የልጆች መኝታ ቤት ነው። ከላይም እንግዲህ ተጨማሪ 3 መኝታ ቤቶች አሉ ማለት ነው። ሁለተኛ ላይ ሁሉም መኝታ ቤቶች እንግዲህ የራሳቸው መታጠቢያ አላቸው ማለት ነው። የራሳቸው ቁምሳጥንም አላቸው። ይሄ ቤት እንግዲህ ወሰን አካባቢ ነው የሚገኘው ብያችኋለሁ። ወደ ሁለተኛ ፍሎር ስንመጣ እንግዲህ እዚህ ጋር የምትመለከቱት በጣም ሰፊ ክፍል እናገኛለን። ለጂም ቤት ማድረግ ይቻላል። ለተለያየ ለስፖርት ቤት ማድረግ ይቻላል ማለት ነው። እንደ መኝታ መጠቀም ይቻላል ማለት ነው። እዚህ ጋር ደግሞ የምትመለከቱት ተጨማሪ መኝታ ቤት ነው። የራሱ ቁምሳጥን ያለው የራሱ መታጠቢያ ቤት ያለው መኝታ ቤት ነው። ሁሉም መኝታ ቤቶቹ እንግዲህ በጣም ሰፋፊ ናቸው። የዚህ መኝታ ቤት መታጠቢያ ቤትም እንግዲህ ይሄንን ይመስላል። በጣም ሰፋፊ ናቸው። እዚህ ጋር የምትመለከቱት መኝታ ቤት መጠቀም ይቻላል፣ እንደ ጸሎት ቤትም መጠቀም ይቻላል ማለት ነው። ወደዚህ ስንወጣ ደግሞ በጣም ሰፊ ቴራዝ እናገኛለን። ይሄኛው እንግዲህ እንደ ሚኒ ሳሎን
መጠቀም ይቻላል ማለት ነው። የዚህ ቤት ዋጋ እንግዲህ በአጠቃላይ 50 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል ማለት ነው። ከታች በሚታገኙት ስልክ ቁጥር ደውላችሁ ልታገኙን ትችላላችሁ ማለት ነው። መልካም ጊዜ ይሁንላችሁ።